ሃይ ፋሚሊ እንዴት ናችሁ? ሳምንቱ እንዴት እየሄደ ነው? አሪፍ እየሄደ ነው። እኛ ጋር በጣም ቆንጆ ነው፣ ጥሩ እየሄደ ነው። እናንተ ጋር መልካም እንደሆነ አምናለሁ። እንግዲህ ያው ሳምንቱ እንግዲህ አሁን ያለንበት ጃንዋሪ 14 2026 ላይ ነው ያለነው፣ በዛሬው ቀን ማለት ነው። እንግዲህ ብርዱ ትንሽ ከበድ ብሏል። ወደ ጥምቀት አካባቢ እንግዲህ እንደሚበርድ ይታወቃል። ያው ቅዝቃዜ ኖርማል ነው በዚህ ጊዜና ለብርድ የሚሆን ነገር እንግዲህ ተለብሷል። እናንተም ወይ በዚህ አይነት ብርድ ውስጥ ካላችሁ ለብሳችሁ ወይ ፎሎ እንደምታደርጉና ወይ ደግሞ የተለያዩ ቦታ ላይ ሆነው እንደምትከታተሉ ፕሮግራሜን አስባለሁ፣ አምናለሁ። እንግዲህ ዛሬ ደግሞ በተለየ መልኩ ቆንጆ መጽሐፍ ይዤላችሁ ቀረብኩ ማለት ነው። እንግዲህ ኑሩ ፖድካስት የእናንተ ፖድካስት ነው፣ የአማርኛ ፕሮግራም ሁል ጊዜ ጥሩ ጥሩ ነገሮችን መጽሐፍን ሪቪው የሚያደርግ ትላልቅ ነገሮችን የሚያቀርብ እና ምናልባት በዚህ ጊዜ የማይደፈሩ ወይ ደግሞ በጣም ለመድፈር ብዙ ሰዎች የማይሞክሩት ትላልቅ መጽሐፎችን ሪቪው የምናደርግበትና ትልቅ ትምህርት የሚወሰድበት ጄኔሬሽን የሚያስተምር የሚያሰለጥንና ትዕግስትን የሚያስተምር መጽሐፍ ሪቪው ማድረግ መጽሐፍ ማንበብ ምን ያህል ከባድ እንደሆነ የሚያሳይና እናንተም በጣም ከባድ ነገሮችን በመሞከር ከባድ ነገሮችን ያው በማዳመጥና በደንብም በማንበብ ትልቅ ቀጣይ ትውልድ ጄኔሬሽን ምርጥ አንባቢና ጥሩ መጽሐፍ አንባቢ ጸሐፊም ልትሆኑበት የምትችሉበት ሌሰን ነው እንግዲህ ሁል ጊዜ ይዞ የሚቀርበው። ዛሬ ደግሞ አንድ መጽሐፍ ቆንጆ መጽሐፍ ይዤላችሁ ቀረብኩ ማለት ነው። ይሄ መጽሐፍ ዘ አቶሚክ ሀቢት ነው የምለው። ዘ አቶሚክ ሀቢት በጄምስ ክሌሪ የተጻፈው መጽሐፍ ነው ማለት ነው። ዘ አቶሚክ ሀቢት እንግዲህ ይሄ መጽሐፍ በጣም ፖፑለር፣ በጣም ታዋቂ መጽሐፍ፣ በጣም የተነበበ በጣም እየተነበበ ያለው ብዙ ሰዎች እየተማሩበት ብዙ ሰዎች ትልቅ እውቀት እያገኙበት እና ሲያገኙበት የነበረው መጽሐፍ ነው ማለት ነው። ይህ መጽሐፍ ጄምስ ክሌሪ እንግዲህ የቤዝቦል ተጫዋች ነበረ። አሜሪካዊ ነው፣ ጸሐፊ ነው፣ ሞቲቬሽናል ስፒከር ነው። እንግዲህ የሆነ ጊዜ ቤዝቦል የሚጫወትበት ወይ ደግሞ ዱላ ይመታውና ኮሌጅ ውስጥ ማለት ነው። ከዛ በኋላ በጣም ለረጅም ጊዜ ጭንቅላቱ ላይ ስለተመታ ከዛ ይታመማል። ከዛ በኋላ ቀስ በቀስ ያጋግማል። ከዛ እንዳገገመ መጽሐፍ ነው ወደ መጽሐፍ ነው እና ፓራዳይም ሺፍት ነው ያደረገው መጽሐፍ ነው እንግዲህ ሀቢቱ። ከዛ አቶሚክ ሀቢት ማለት ቀስ በቀስ ነገሮቹ የሚቀየሩበት ብሎ የራሱንም ወይ ደግሞ የራሱንም የተሻሻለበትን ወይ ደግሞ የራሱንም ጤና የተመለሰበትን ሂስትሪ ጋር ያገናኘና የጻፈ አይነት መጽሐፍ ነው ማለት ነው። ሶ ዘ አቶሚክ ሀቢትስ ማለት ምን ማለት ነው? እንግዲህ እንደምናውቀው የመጨረሻ የነገሮች መጨረሻ የሚባለው ምንም ነገር ሲፈጠር የመጨረሻው አቶም ናት። ከዛ አቶሞች ይዋሃዱና ከዛ በኋላ ወደ ተጠራቅሞ ወደ ሴል ይቀየራሉ። ከሴል በኋላ ወደ ቲሹ ያድጋሉ። ከቲሹዎቹ ደግሞ የቲሹዎቹ ጥርቅም ደግሞ ከዛ ወደ ኦርጋን ያድጋሉ። ኦርጋን ማለት ለምሳሌ ኩላሊት ኦርጋን ነው እና ቆዳችን ኦርጋን ነው፣ ሳምባችን ኦርጋን ነው። የሁሉም ያው አብዛኛው ነገር ኦርጋን የምንላቸው ፓርቶች አሉና እነዚህ ኦርጋን ደግሞ አንድ ላይ ይዋሃዱና አንድ ላይ ህብረት ይፈጥሩና ከዛ በኋላ ደግሞ ኦርጋኒዝም የሚባለው ነፍስ ያለው ነገር ወይ ደግሞ ትልቅ ግዙፍ ነገር የሚፈጥሩ ይሆናሉ ማለት ነው። ተዋህዶ ማለት ነው። ግን በጣም በአይን የማይታይ ደቃቅ ትናንሽ ነገሮች ወደ ትልቅ ነገር የሚቀየሩበትን ሴናሪዮ ነው የሚያሳየው። እንግዲህ ከዚህ ጋር ይሄ መጽሐፍ የሚያሰው ወይ ደግሞ አጠቃላይ ዳሳ የሚያደርገው ባህሪያችን ነው። ትልቁ ነገር የባህሪያችን ትናንሽ ልምምዶች ወደ ትላልቅ ልምምዶች፣ ትናንሽ ባህሪዎች ወደ ትላልቅ ባህሪዎች እና ተመስሎ የተጻፈ መጽሐፍ ነው ማለት ነው። ይሄ እንግዲህ የባህሪ ለውጥ የሚባለው ነገር ያስቸገረን የባህሪዎች ምንድን ናቸው? ቲኒ ቼንጅስ ሪማርካብል ቼንጅ ስላላ ቲኒ ነገሮች በጣም ትናንሽ ነገሮች ሪማርካብል ሪዛልት የሚያመጡበትን ሴናሪዮ ነው የሚያስቀምጡ። ምንድን ነው ያስቸገራቸው ባህሪ? መቀየር ያስቸገራቸው ባህሪ ፈልጋችሁ ቢቀይር ደስ ይለኛል ብላችሁ የምታስቡት ባህሪ ካለ ይሄ መጽሐፍ የምር ትክክለኛ መጽሐፍ ነው ማለት ነው። እስከ መጨረሻ ኑሩ ፖድካስትን ሰብስክራይብ አድርጋችሁ በደንብም ሼር አድርጋችሁ እያዳመጣችሁ እስከ መጨረሻ እስከ መጽሐፉ ሴሽን ዳሰሳው
እስከሚያልቅ ካዳመጣችሁ የሚገርም ነገር ታገኙበታላችሁ። ማግኘት ብቻ ሳይሆን ትለወጡበታላችሁ ማለት ነው። ሌታስ ዳይቭ ኢን ኢት። በደንብ እንግባበት። ምን ያስቸገራችሁ? ለምሳሌ ጠዋት መነሳት ተቸገራችሁ። አንድ አመል ወይ ደግሞ አንድ ሀቢት የማንበብ ባህሪ ወይ ደግሞ ማንበብን በጣም አዳጋች ሆነባችሁ። ምንድን ነው? የማዳመጥ ችግር አለባችሁ። ሪስፖንሲቢሊቲ የመውሰድ ችግር አለባችሁ። ውሃ የመጠጣት ባህሪ አለባችሁ። እና ውሃ መጠጣት አስታወሰኝ። ውሃ ጠጥቼ አሁን ለምሳሌ ውሃ እየጠጣው ነው፣ ብርጭቆ ፊት ለፊቴ ነው እና በኋላ እመጣበታለሁ እንዴት ነገሮቹ እንደሚቀየሩ ከዚህ ጋር አገናኝቼ። ማረፍ ወይ ደግሞ ሬስቲንግ ሀቢት፣ ፊዚካል ኤክሰርሳይዝ ማድረግ፣ ታይም ሪስፔክት ማድረግ፣ ሰዓት ማክበር የሚባለው ሴቪንግ፣ የመቆጠብ እና ስሞኪንግን ኩዊት ማድረግ ወይ ደግሞ ማጨስን መቆም። የመሳሰሉትን ነገር ምን ቸገራችሁ? ከዚህ ውስጥ ምን ቻሌንጅ ሆነባችሁ? እና ያንን ቻሌንጅ የምትቀይሩበት እና ያን ቻሌንጅ ደግሞ ቀይራችሁ ትልቅ ነገር ሊሆንበት የሚቻልበት ከትንሹ ግን ወደ ትልቁ የሚሄድበት ስሞል ሀቢትስ እና ወደ ትልቁ ሀቢት የሚመጣበትና ሪማርከብል ሪዛልት የምታመጡበትን ሴሽን ነው ማለት ነው። ጄምስ ክሊሪ ምንድን ነው ምለው? ነገሮች ወደ ሁለት መሄድ ይችላሉ ይላል። ነገሮች ወደ ተቃራኒ። ለምሳሌ ባህሪ በጣም ቆንጆ የሆነ ባህሪ ወደ ቆንጆ ያልሆነ ባህሪ መቀየር ይችላል። በጣም ኮምፓውንድ ማድረግ ይችላል እና ቆንጆ ያልሆነ ባህሪ በጣም ወደ ቆንጆ ባህሪ ደግሞ ማሄድ ይችላል። ያድጋል ማለት ነው። ኮምፓውንዲንግ ኢፌክት አለው ማለት ነው። ከትንሽ ወደ ትልቅ እንግዲህ ወደምትፈልጉትም ወደማትፈልጉትም ሊሄድ ይችላል። ለምሳሌ የማያጭስ ሰው ወደሚገርም አጫሽ ሊቀየር ይችላል፣ ሀቢቱ ማለት ነው። የሚያጭስ ሰው በተመሳሳይ ደግሞ ወደማያጭስ ሰው፣ ሲጋራን ወደማያጭስ ሰው መቀየር ይችላል ማለት ነው። እና ተግባራዊ የሚያደርጋቸውና አፕላይ ማድረግ ያለባቸው ነገሮች ምንድን ነው ብሎ ያስቀመጣቸው ሴሽኖች ናቸው በዚህ ጊዜ የምናየው ማለት ነው። ስለዚህ ሰውነታችን አየን። ሌላ ነገር ኮምፓውንዲንግ ኢፌክት ያላቸው ነገሮች ምንድን ናቸው? አንድ ነገር ላይ ያሳያችሁ። አንድ ሰው ለምሳሌ 50 ሺህ ብር ይከፈላል በወር እንበል፣ በወር 50 ሺህ። አንዱን ደግሞ በቀን 1 ብር ይከፈላል እንበል። 1 ብር በቀን ግን ኮምፓውንድ እያደረገ የሚሄድ በሁለተኛ ቀን 2፣ በሶስተኛ ቀን 4፣ በአራተኛ ቀን 16 እያለ ራሱን ደብል የሚያደርግ ቱ ዘ ፓወር ኦፍ ኤን የሚሆንበትን እንየው። ከዛ ይሄኛው ቱ ዘ ፓወር ኦፍ ኤን መጨረሻ ላይ የሚያገኘው ስንት ነው ታውቃላችሁ? በጣም ነው ሰርፕራይዝ የሚያደርጋችሁ። ቁጥሩን ቢነገራችሁ ትደነቃላችሁ በጣም እና ልንገራችሁ። ለማንኛውም ይሄ መጨረሻ 30ኛው ቀን ላይ የሚያገኘው ይሄ ሰው 536 ሚሊዮን 870,912 ከ00 ብር ነው የሚያገኘው። ያኛው በየወሩ 50 ሺህ ነው የሚያገኘው። ስለዚህ አንድ ሰው ኦፈር ቢያቀርብለትና 1 ብር ልቅጠር በየቀኑ 1 ብር ግን በየቀኑ ግን ደብል የምታረግ 30ኛው ወር ላይ የምትሆንበትን ታውቃልና ከዛ ወይ ደግሞ በ50 ሺህ በወር ልቅጠር ብል አብዛኛው ሰው 50 ሺህ የሚመርጥ ይመስለኛል ካልገባውና ካላወቀው። ግን ኮምፓውንድ ኢፌክት የሚባል ከገባው አውቶማቲካሊ 1 ብር በቀን ከዛ ኮምፓውንድ የምታደርግን እንደሚመርጥ አምናለሁ። ያ ደግሞ ወርዝ እንደሚያደርግ ያውቃል። ስለዚህ ባህሪያችን ኮምፓውንድ ያደርጋል። ወደምንፈልገው በጣም በፍጥነት ያድጋል። ወደማንፈልገውም ደግሞ ከፈቀድነው በጣም ያድጋል። ስለዚህ ወዴት ነው ማሳደግ የምንችለው ባህሪ የሚለውን በጣም በኢምፖርታንት የሆነ ሴሽን አድርጎ ያስቀመጠበትን መጽሐፍ ነው ማለት ነው የምንዳሰው። ቲኒ ቼንጅስ ማለት 1% በቀን መቀየር ከቻል 1% በቀን ኢምፕሩቭ ወይ ደግሞ ማሻሻል ከቻል ሪማርከብል ሪዛልት ማምጣት እንችላለን። በጣም የሚገርም ሪዛልት ማምጣት እንችላለን። 1% በቀን ማለት በ30ኛው ቀን እንግዲህ አስቡ። በቀን 1% በቀን 1% በቀን በ30% ኢምፕሩቭ አድርግን ማለት ነው። በ30% የማንፈልገውን ባህሪ የማንፈልገውን ሲቹዌሽን ቀየርን ማለት ነው። 30% ማለት በጣም ትልቅ ነው። በጣም ትልቅ ነው። እንግዲህ በአመት በሆነ ጊዜ ምን እንደሚሆን አስቡ። ይሄ ባህሪና የሚገርም ነገር ነው የሚሆነው። በዚህ ጋር ያስቀምጠው ነገር አለ። ጎል የሚባል ነገር አለና ጎል ምንድን ነው የሚለው? ለምሳሌ ይህን ባህሪ ይህን ሲስተም ለመቀየር ሰዎች ጎል ሴት ያደርጋሉ። ቲኒ ቼንጅስ እና ሪማርከብል ሪዛልት ብሎ ያስቀምጠው በጄምስ ክሊሪ መጽሐፍ ግን በዚህ መጽሐፍ ግን ጎል ሳይሆን ሲስቴም ነው የሚያስፈልገው ብሎ ያስቀመጠው ነገር አለ። ከጎል ጋር የሚጋጭ ግን ትንሽ ነገር አንደርስታንድ ለማድረግ የሚረዳችሁ ነገር ነው። ግን ከጎል ጋር ትንሽ ተጋጭቶብኛል። በእርግጥ ግን የሆነ የሚደጋገፍ የሚመስል ቦታ አለ።
ለምንድን ነው ካላችሁ ከጎል ጋር የሚጋጭበት አንዱ ምክንያት ጎል ሴት ታደርጋላችሁ። ለምሳሌ አትሌቶች ጎል ሴት ያደርጋሉ። የሚሸነፍም የሚያሸንፍም ጎል ሴት ያደርጋል። የሚሸነፍም የሚያሸንፍም ለማሸነፍ ነው ሴት የሚያደርጉት ጎላቸውን ማዳረሻቸውን። ካሸነፉ በኋላ ግን ዲስአፖይንትድ ይሆናሉ። ያ ስሜት፣ ያ ደስታ፣ ያ የነበራቸው ፕሮሰስ እና ያ ሂደት ይጠፋባቸዋል። የሆነ ነገር ዌይት ቀንሳለሁ ብሎ ለምሳሌ ስፖርት ጂም ይገባሉ። ለምሳሌ 5 ኪሎ 4 ኪሎ በሳምንት ቀንሳለሁ ብሎ ይገባሉ። 5 ኪሎ በሳምንት ማለት እንግዲህ በየቀኑ 1 ኪሎ እንደመቀነሱ እና ከባድ ነው የሚኖሩባቸው። ስለዚህ በጣም ይሄ ምንድን ነው ትልቅም ነው። አንደኛ ቲኒ ቼንጅም አይደለም። በጣም በአንዴ ብዙ ነገር ለመቀየር በአንዴ ብዙ ነገር በጣም ሂውጅ የሆነ ቼንጅ ለመምጣት የሚደረግ ግብ ነው ማለት ነው። ይሄ ሰው ወይ ደግሞ እነዚህ ሰዎች የምር ጊቭ አፕ ቢያደርጉ ነው እንጂ ወደሚገርም ነገር ሰስቴነብል ወደ ሲስተም ገንብቶ ወደሚገርም የዌይት ወይ ደግሞ የሰውነት ቁመና ይሻገራሉ ማለት ይከብዳል ብሎ ያስቀምጣል። ስለዚህ ወደ ነገሩ ስትመጡ ጎል ሴት ካረጋችሁ ለምሳሌ በቃ 20 ኪሎ መቀነስ ካለብኝ 20 ኪሎ ከቀነስኩ አቆማለሁ ነው በቃ። አንዳንድ ሰዎች ደግሞ አሉ የሚገርማችሁ ነገር ስፖርት አልሰራም ይላል። ለምንድን ስትባል ስፖርት ከሰራው ሰውነቴ አሁን ይቀንሳል ሲሰራ፣ ካቆምኩ ግን ይጨምራል ይላሉ። ሲያቆም ይጨምራል ማለት ምን ማለት ነው? ሰውነት ኦሬዲ ሳልጀምር አቁም ያለው ማለት ነው። ሳልጀምር የተወኩት ነገር እንዴት ነው ታዲያ ሰስቴን ሊሆን የሚችለው ብሎ ይሟገታል። ወይ ደግሞ ጄምስ ክሌሪ በዚህ ይሟገታል ማለት ነው። ጎል ሴቲንግ በጣም ከባድና ወደኋላ የሚመልሰን ብሎ ከዛ ሲስቴም ሴቲንግ ወይ ደግሞ ሲስቴም ነው ትክክለኛ ብሎ ያስቀምጣል። ስፖርተኛ መሆን ነው እንጂ ስፖርት መስራትን አይደለም ነው የሚለው። ትክክለኛ ቅርጽ መኖር ነው እንጂ ትክክለኛ ቅርጽ ለመስራት ወይ ደግሞ ትክክለኛ ቅርጽ ለማምጣት መስራት፣ ጎል ሴት አድርጎ መስራት የሚባል ነገር አይደግፍም ማለት ነው። የሆነ ነገርን መሆን ነው እንጂ ለመሆን ሰርቶ ከዛ በኋላ ከሆኑ በኋላ ማቆም የሚባል ነገር እንደውም ዘሪቨርስ አደገኛ ነው ብሎ ያስቀመጠበትና ጎል ሴቲንግን ዲስካሬጅ የሚያደርግ ግን ደግሞ ሲስቴም ነው ትክክለኛ ነገር ሁል ጊዜ መሄድ አለበት ብሎ ያስቀመጠው የአይዴንቲቲ ቼንጅ የሚባለው ነገር ውስጥ በኋላ እናያለን። ይህንን ነው ኢምፕሌስ የሚያደርገው ማለት ነው። እና ነገሮቹ ሀቢቶች ለምሳሌ የምንላቸው ሀቢት ወይ ደግሞ መቀየር የምንፈልገው ሀቢቶቹ ለምንድን ነው የምንፈልጋቸው? ለምን እንቀይራቸዋል? አንደኛ ለስኬት፣ ላይፍ ስታይላችን ለመቀየር፣ ጥሩ ኑሮ ለመኖር፣ ኢምፕሩቭ ለማድረግ፣ ያለንበትን ችግር ለመፍታት እና ወደ ጥሩ ነገር ለማምጣት መቀየር ያለብን ሀቢቶች አሉ። ለምሳሌ አልኮል በጣም የምንጠጣ ከሆነ አልኮል መቀነስ እና አልኮል መተው ሀቢት ማምጣት ግዴታ ነው ማለት ነው። በዚህ ጊዜ የማንፈልገው ነገር የምናደርግ ከሆነ ያን የማንፈልገው ነገር መተው እንደ ግዴታ መቀመጥ አለባቸውና ሀቢት መቀየር በጣም ወሳኝ መሆኑን ያስቀመጠበት መጽሐፍ ነው፣ ሴሽን ነው። ኤቭሪ ሀቢት ሃዝ 4 ስቴፕስ ነው ብለው 4 ስቴፖች አሉ የእያንዳንዱ ሀቢት ዲቨሎፕ የሚደረግባቸው ማለት። አንዱ ኩ ይባላል። ኩ ማለት ትሪገሪንግ ፋክተር ነው። ወይ ደግሞ ለምሳሌ ከሰዓት በቃ ቡና መጠጣትን አመል ካረጋችሁ ከሰዓት ሲደርስ ቡና ይጠራቸዋል። ቡና እንዲጠጡ ጋር ትደረጋላችሁ ማለት ነው። የሆነ ይቀሰቅሳቸዋል። ቡና እንዲጠጡ የሚያደርጋችሁ ይባላል፣ ኩ ይባላል። ይሄ ሌላ ክሬቪንግ የሚባል ነው። ክሬቪንግ ማለት እንግዲህ ምንድን ነው? ቡና ካገኘው ስሜት እንደሚመስል ኢንስፓየር እንደሚታረጉ፣ ቡና ስታገኙ ደስ እንደምላችሁ፣ ኢንጆይ እንደሚታረጉ ያ ስሜት እንዲፈጠርባችሁ ያደርጋል ማለት ነው። ይሄ ክሬቪንግ ይባላል። እና ያ ስሜትን ፊል ማድረግ፣ ያ ስሜትን ቴስት ማድረግ ሳጠጡ ማለት ነው። ሌላ ሪስፖንስ የሚባል አለ። ሪስፖንስ ደግሞ ቀጥታ ቡና መጠጣት ራሱ ቡና ጠጣችሁ ያን ፊሊንግ የክሬቪንግ ፊሊንግ መኖር ነው። ሪዋርድ አለ። ቀጥሎ ሪዋርድ ማለት ያንን ሽልማቱ ያንን ስሜት በትክክለኛ ቀደም ክሬቪንግ ላይ ፊል የምናደርገውን ስሜት ደግሞ አሁን በእውነታ በትክክለኛው ፊል ማድረግና ያን ስሜት እንዲያድርብን የማድረግ ነው ሪዋርድ ይባላልና 4ቱ ሉፖች እነዚህ ናቸው። ሀቢት የሚያድግባቸው ወይ ደግሞ ሀቢት የሚመጣባቸው መንገዶች። ነገሩን መጀመሪያ በቃ ያንን ጋር ሰዓቱ ጋር ከምኑ ጋር እናለማምዳለን። ከዛ ያ ስሜት እንዲመጣ እንጥራለን። ከዛ ሪስፖንሱ ደግሞ ያንን እናደርገዋለን። ከዛ ሪዋርዱ ሽልማቱ ደግሞ በእውነቱ ኖርን እናገኛለን። እንግዲህ ምንድን ነው አንዱ እኮ የሚባለው ትሪገሪንግ ፋክተር ወይ ደግሞ የሆነ ስሜት መጫር ማለት የሆነ ለምሳሌ እስቲ እንዴት ነው ጥምቀት ሲደርስ ለምሳሌ ወይ ደግሞ የተለያዩ በዓላት ሲደርስ ወይ ደግሞ ሬቻ ወይ ደግሞ የተለያየ በቃ መስቀል ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላል። ሲከበር በቃ ሲቀረብ እንትን ያደርጋል። ያ አመት ይታወቃል። በዛ አመት ጊዜ ፊሊንጋችሁ ይታወቃል።
ስሜታችሁ ይታወቃል። በቃ ጥምቀት ለመሄድ ለምሳሌ ስታስቡ ወይ ጥምቀት ሲደርስ ለምሳሌ በቃ ጥምቀት ሲደርስ በቃ የሆኑ ነገሮች ነጭ መልበስ ሊሆን ይችላል፣ ከሰዎች ጋር መገናኘት። እንግዲህ ሎሚ ውርወራ የሚባለው ማለት እንግዲህ አሁን አላቅም፣ አሁን ሞባይል ውርወራ እየተባለ ነው እና ብዙ ነገሮች አሉ። መኪናም እንግዲህ ሊወረወር ይችላል፣ ቀጣይ ላይ አይታወቅም። ብዙ ነገሮች አሉ ማለት ነው። ሰው ክሬቪንግ የሚባለው ደግሞ ምንድን ነው? ያን ስሜት እንዲመጣ ያን ፊሊንግ እንዲመጣ ማድረግ። ጥምቀት ከሆነ ጥምቀትን በቃ ፊል ማድረግ። ጥምቀት እኮ መስቀልም ይሁን ጥምቀትም ኢሬቻም ይሁን የትኛውም በዓላት ወይ ደግሞ ናሽናል በዓላትና ሌሎች በዓላቶችም ቀኑም 12 ሰዓት ነው። ሌላው ምንም የተለየ ነገር የለም። የተለየ የሚያደርገው ድባቡ ነው። ያን ድባብ ያን ስሜት መፍጠር፣ ያ የተለየ ድባብ የሚያደርግ ያ የተለየ ስሜት የሚፈጥር ነገር ማድረግ ማለት ነውና በእነዚህ ነው የሚቃኙት ማለት ነው። ሌላ 4 ህጎች አሉ። አንድ ባህሪ ለመቀየር 4 ህጎች አሉ። 4 ህጎች አሉ። ሶ ቱ ቢልድ የጉድ ሀቢት 4 ህጎቹ ምንድን ናቸው? አንዱ ሜክ ኢት ኦብቪየስ፣ ሁለተኛ ሜክ ኢት አትራክቲቭ ሳቢ ማድረግ፣ ያኛው ግልጽ ማድረግ ነው አንደኛው። ከዛ ሶስተኛው ደግሞ ሜክ ኢት ኢዚ ቀላል ማድረግ፣ በቀላሉ የሚደረግ እንዲሆን ማድረግ። አራተኛው የመጨረሻው ደግሞ ሜክ ኢት ሳቲስፋይንግ አርኪ ማድረግ፣ የሚያረካ እና አርኪ አድርጋችሁ ከዛ የሚታዩበትን ሴሽን ነው ማለት ነው ያስቀመጠው መጽሐፉ ላይ ማለት ነው። የመጀመሪያውን ስናይ ሎዋን ወይ ደግሞ የመጀመሪያ ህግ የምለው ሜክ ኢት ኦብቪየስ የምለው ምንድን ነው? ኢንቫይሮንሜንቱን ዲዛይን ማድረግ፣ ሰፖርቲቭ ሆኑ ኢንቫይሮንሜንት መፍጠር። እዛ ጋ ለምሳሌ ምን እዚህ ጋ ማንሳት የሚችለው ከሆነ በኋላ የሆነ የሚታረጉበት ለምሳሌ ከሻወር በኋላ ለምሳሌ አንድ ሰው ቅባት የሚቀባባት ከሻወር በኋላ ወይ ደግሞ ለምሳሌ ማታ ሻወር ከወሰደ በኋላ የሚተኛበት ቀጣይ አልተኛለሁ ብሎ የመተኛት ባህሪ ማምጣት፣ መተኛት ችግር ከሆነበት ማለት ነው እና የመተኛት ፊሊንግ ካለው ማለት ነው ማምጣት ከፈለገ እና ስፖርት መስራት ከፈለገ ከእንቅልፍ እንደተነሳው ሀቢት አለ፣ እንቅልፍ ይነሳል በጊዜ ከዛ ደግሞ ስፖርት እንሰራለሁ ቀጥሎ አንድ ሰዓት ከሰዓት ጋር በመገናኘት ያንን ኢንቫይሮንሜንት ሳቢ ማድረግና ያንን ኢንቫይሮንሜንት ያንን ሲቹዌሽን ከሆነ ሲቹዌሽን ጋር በመገናኘት ሊንክ በማድረግ ያንን ነገር የምንፈጽምበትና የማንዘልበትን ሲቹዌሽን ነው ሜክ ኢት ኦብቪየስ ነው የሚባለው ይሄ። ሌላ ሁለተኛ ህግ ደግሞ ሜክ ኢት አትራክቲቭ ሳቢ ማድረግ፣ ሊንክ ሀቢት ዊዝ ሳምቲንግ ዩ ኢንጆይ ከምታደርጉ ሀቢት ጋር ነገሮቹን ማገናኘት እና አትራክቲቭ ታደርጋለህ። ለምሳሌ ሰዎች መጠጣት ከፈለግ ሰዎች የሚጠጡበትን ቦታ ልትል ትችላለህ። አትራክቲቭ ነው ማለት ነው፣ ይስባል። ሰዎች ይጠጣሉ፣ ኢንጆይ ያደርጋሉ። ሰራውንድድ ዊዝ ኤንቫይሮንሜንት፣ ሰራውንድድ ዊዝ ፍሬንድስ፣ በቃ እነዚህ ሞቲቬት የሚያደርጉ ካሬጅ የሚያደርጉ ምናምን። ዳንስ ቤት የምትል ከሆነ ናይት ክለብ የምትል ከሆነ ናይት ክለብ ስትል አትራክቲቭ አድርጋል ማለት ነው። ስለዚህ አትራክቲቭ ስታደርግ በቃ ሳቢ ነው። ጓደኞች ይዛ ነው ይጫወታሉ። ኑ እንጫወት፣ ኑ እንደንስ ምናምን፣ ኑ የሆነ ቦታ በቃ ያ አትራክቲቭ አድርጋል ወይ ደግሞ ሳቢ አድርጋል። ጊዜውን ጠብቄ ማድረግ ያለብኝ ማለት ነው። ሞቲቬት ያደርጋል፣ ካሬጅን ይጨምራል፣ ኢንጆይ እንዲታደርግ የሚያደርጉ ነገሮች ናቸው። ይሄ ምን ይባላል? አትራክቲቭ ሳቢ አድርገው ሜክ ኢት አትራክቲቭ። እና ተቃራኒውን ደግሞ ያው ኢንአትራክቲቭ ነው የምታደርገው፣ ግን ያን ባህሪ ያን ልምምድ ስታመጣ አትራክቲቭ እያደረግ የምትመጣበትን ሎ ነው እዚህ ጋር ያስቀመጠው ማለት ነው። ሶስተኛ ህግ ደግሞ ሜክ ኢት ኢዚ። ኢዚ ማለት ለምሳሌ ያ ነገር በቀላሉ የሚገኝ የማያስቸግር በቃ ከትንሹ ነው የሚጀምረው። በጣም ቀላል ነው። ሲጋራ መጫስ ከጀመረ አንድ ሰው በቃ የሆነ ጊዜ ከሲጋራ ከሚጭሱት ጋር አብሮ በመሆን የሆነ 2 መሳብ ወይ ደግሞ አንድ ጊዜ መሳብ አክሰስ አለው ማለት ነው። ኢዚ ነው፣ ያገኘዋል፣ ምንም አያስቸግረውም፣ አቬሌብል ነው፣ ፊት ለፊቱ ነው ያለው። ምንም ነገሮች በቃ ቀላል ስለሆኑ እሱ ጋር እንጆይ እያደረገ ከዛ በኋላ ወደ ሱሱ ወደማይፈልገው ወደማይወጣበት ከባድ ሁኔታ ማግባት የሚችልበትን ነው ማለት ነው። በዚህ በመቀጠል ባህሪውን ወይ ደግሞ የማይፈልግ ባህሪም የሚፈልግ ባህሪም ዲቨሎፕ ይደረጋል ብሎ ያስቀመጠው የሚገርም ሴሽን ነው ማለት ነው። ፎከስ ኦን ኮንሲስተንሲ ኦቨር ፐርፌክሽን ይላል። እንግዲህ ያን ባህሪ ለማምጣት ኮንሲስተንሲ ነው በየቀኑ ማድረግ፣ የሆነ በተለመደ ሰዓት ማድረግ፣ ሁል ጊዜ ከሆነ ሀቢት ጋር በመገናኘት ማድረግና እነዚህ ነገሮች ኮንሲስተንሲ ያላቸው ፐርፌክሽን አይደለም። ኮንሲስተንሲ ወዴት ያመጣል? ወደሚገርም ወደማይቀየር ያመጣል ማለት ነው። እና ይህንን እያደረገ ከዛ በኋላ እያደረገ ምን ያደርጋል? ያ ነገር እንዳይተውና ለዘላቂነት እንዲሰሩ ያደርጋቸዋል ማለት ነው። ሌላ አራተኛ ህግ ነው እንግዲህ የመጨረሻ ህግ መሆኑ ነው። ይሄ ሜክ ኢት ሳቲስፋይንግ ይላል። ሳቲስፋይንግ ማለት በጣም አርኪ ያድርገው ይላል። ኢሚዲየት ሪዋርድ ኢንፎርስ ሀቢት። ኢሚዲየት ሪዋርድ ለምሳሌ መሸለም ለዛ ነገር ሳቲስፋይ ያደርጋል። ሪስፖንሶቹ ትራክ ማድረግ፣ በቃ አፕሪሺየት ማድረግ
በቃ አይዲዲት በቃ ማለት ሳቲስፋይ መሆን ማርካት። ሴሌብሬት ስሞል ዊንስ ለምሳሌ ትንሽን ብታሸንፍ ትልቅን ብታሸንፍ ሳቲስፋይ መሆን በቃ ስፖርት ሰርቼ ዋው በቃ አልቦኛል አሁን ይቀንሳል ብላችሁ ለራሳችሁ ስትነግሩ ምን እያደረጋችሁ ነው? ካሎሪ እያቃጥላችሁ ነው ማለት ነው። ሶ ሳቲስፋይ የሆናችሁ ነው፣ እየረካችሁበት ነው፣ ሪዋርድ እየወሰዳችሁ ነው፣ ሽልማት እየወሰዳችሁበት ነውና ያ እርካታ ምን ያደርጋችኋል? ካሬጃችሁን ይጨምራል። ወደዛ እንድትመላለሱ ምክንያት የሚሆንላችሁና ሳብኮንሽስ ማይንዳችሁን የምታለማምዱበት አንድ ትልቁ ሴሽን ተብሎ የተቀመጠው ፓርት ነው ማለት ነው። ሌላ የተቀመጡትና በትክክል አይዴንቲፋይ የተደረጉት ቤዝዶን ሀቢት ተብሎ የተቀመጡ ቢሄቨሮች አሉ፣ አመሎች አሉ ማለት ነው። ትሩ ቢሄቨር እና ለምሳሌ ምንድነው የሆነ ፌክ የሆነ ቢሄቨሮች አሉ። ለምሳሌ ትሩ ቢሄቨር ከሆነ ቼንጆቹ አይዴንቲቲ ቼንጅ ይባላሉ። ያን ሻሉ ነገር ከሆነ ግን አውትካም ቼንጅ ይባላል ማለት ነው። ወይ ደግሞ በደንብ ትሩ ያልሆነ ፌክ የሆነ ነገር ሻሉ ከሆነ አውትካም ቼንጅ ነው። ይሄ ግን ትክክለኛው ለውጥ ወይ ደግሞ መለወጥ አሁን ካልነው ወደ አልነውበት መለወጥ አይዴንቲቲ ቼንጅ ማምጣት አለበት። አይዴንቲቲ ቼንጅ ማለት ከውስጥ ወደ ውጭ ማለት ነው። እንግዲህ ሁል ጊዜ እንደሚባለው እንቁላል ከውጭ ብትሰበር ሞት፣ ከውስጥ ብትሰበር ህይወት እንደሚባለው ይሄ ለውጥ ይሄ ቼንጅ ከውስጥ ነው። አይዴንቲቲ ቼንጅ ማለት ከውስጥ ነው። ባህሪው ቀስ በቀስ ከውስጥ እየተሰራ ወደሚገርም ወደ ትልቁ የሚሄድ ነውና ከትንሹ ወደ ትልቁ ነው የሚሄደው። ከትልቁ ወደ ትንሹ ከሄደ አደገኛ ነውና ሌላ አውትካም ቤዝድ ቼንጅ ነው። አውትካም ቤዝድ ቼንጅ ማለት ከትልቁ መጀመር ነው። በቃ አውትካም በቃ አሁን 5 ኪሎ መቀነስ አለብኝ ብላችሁ አውትካሙ ላይ ፎከስ ካረጋችሁ ነው። ወደ 5 ኪሎ ፎከስ ካረጋችሁ 5 ኪሎን በቃ እንደምንም ብላችሁ በሆነ ጊዜ ልትቀንሱ ትችሉ ይሆናል። ግን ይሄ ቼንጅ ግን አይዴንቲቲ ቼንጅ አይደለም። አውትካም ቼንጅ ስለሆነ አንድ ቦታ ለስታክ ያደርጋል፣ ይቆማል። ከዛ በኋላ ወደ ነበራችሁበት ትመለሳላችሁ ማለት ነው። አውትካም ቼንጅ ከውስጥ ነው ነው የአይዴንቲቲ ቼንጅ ከውስጥ ነው ወደ ውጭ ነው የሚቀየረው። አውትካም ቼንጅ ግን ዘአዘር ወይ ነው የሚቀየረው እና ከውጭ ወደ ውስጥ የሚሄድ ነው ማለት ነው። አውትካም ቼንጅ በቃ አውትካም ላይ ፎከስ የምታደርጉ ውጤቱ ላይ ብቻ፣ ሂደቱን ፉርሽ የማድረግ ሂደቱን ምንም ቦታ አለመስጠት እና ሂደቱን ኢግኖር በማድረግ ወደዛ የሚኬድበት ነው ማለት ነው። ለምሳሌ ምንድን ነው የምለው እዚህ ጋር አይ ወንት ኤክሰርሳይዝ ይላል። ለምሳሌ ኤክሰርሳይዝ ማድረግ ፈልጋለሁ። ለምሳሌ ይሄ እንግዲህ ምንድን ነው አውትካም ነው። ለምሳሌ ይህንን አይዴንቲቲ ብናደርገው አያም ሄልዚ ፐርሰን ሄልዚ ፐርሰን ለምን ሁል ጊዜ ኤክሰርሳይዝ ስለሚያደርግ ሄልዚ ነኝ ይላል። አንዱ ሲጋራ ለመቆም እየሞከርኩ ነው ይላል። አንዱ ደግሞ ሲጋራ አላጭስም ይላል። ሁለቱም ግን ሲጋራ የሚያጭሱ ናቸው። አይዴንቲቲ ቼንጅ ያመጣው ሲጋራ አላጭስም ነው ያለው ኔቨር። ያኛው ደግሞ ለመቆም ወስኛለሁ እና ሲጋራ አቆማለሁ ብሎ የሚለው ነው። እሱ አውትካም ነው ማለት ነው፣ መቆሙ ላይ ነው። ይሄኛው ግን አለመጨሱ ሲጋራ ምንም አይነት ሲጋራ አለመውሰዱ ላይ ነው። አያችሁ ልዩነቱ በጣም ቪዚብልና ክሊር ነው ማለት ነው። ሌላ ብሬኪንግ ባድ ሃቢትስ፣ ባድ ሃቢቶቹን እንግዲህ ማጥፋትና ብሬክ ማድረግ የሚል የተቀመጠው አንድ ደግሞ ሴሽን አለ። እንግዲህ ብሬክ ማድረግ ቅድም ያልናቸውን አስታውሱ። እንግዲህ ወደኋላ ተመለሱና ቅድም ያልናቸው ሜክት ኦቪየስ ብለናል፣ ሜክት አትራክቲቭ ብለናል፣ ሜክት ኢዚ ብለናል፣ ሜክት ሳቲስፋይንግ ብለናል። አሁን ደግሞ ተቃራኒ ነው። ይህም ባህሪ አንድ ሰው ሲጋራ መጨስ ከፈለገ ሜክት ኢንቪዚብል፣ በቃ የማይታይ ምቹ ሁኔታ አለመፍጠር፣ ኮምፎርተብል አለማድረግ። ሲጋራ መጨስ የሚለው ነገር ላይ አንድ ጓደኛ የነገረኝ ሼር ላርጋችሁና በጣም ሰርፕራይዝ ያደረገኝ ሰውዬ ሲጋራ ጭስ ነበረ። ሲጋራ እያጨሰ ከዛ በኋላ ከዕለታት አንድ ቀን በቃ ሲጋራ ወርቷና አቆም ይባላል። በጣም ሱሰኛ ነው። አቆመ፣ ኢሚዲየትሊ አቆመ። እንዳቆመ ራሱን ሳተ። ሐኪም ቤት ወሰዱ ማለት ነው። መጨረሻ ላይ ሐኪም ቤት ሲወስዱ ምን ሆኖ ነው ሲባል ሲጋራ እያጨሰ ነበረ። በጣም ኃይለኛ ሲጋራ አጨች ነበረ። አቆም ሲባል በአንድ ቀን አቆመ፣ ራሱን ሳተ ተባለ። እንግዲህ ሲጋራውን አምጡለት አለ። መጨረሻ ላይ ሲጋራውን ሲያመጡለት ከዛ በኋላ ሰውዬ ሁለቴ ሲጋራው ሽታው ሲሰማና ከዛ ሲስበው ቀና ብሎ ተነሳ ማለት ነው። ምን ማለት ነው? ቼንጁ በጣም 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 ስሞል ቼንጅ ነው። እንግዲህ ቅድም አቶሚክ ሀቢት ማለት ከትንሹ ወደ ትልቁ መቀየር ነው፣ ከአይዴንቲቲ መቀየር ነው እና እነዛ ግን ቀጥታ አውትካሙ ላይ ነው፣ ሲጋራ ማቆም ላይ ነው እንጂ የባህሪ ለውጥና ከዛ በኋላ ቀስ በቀስ የሚተውበትን ሁኔታ አላመቻችሁ ማለት ነው። ሜክ ኢት ኢንቪዚብል፣ የማይታይ አስቸጋሪ እና ምቹ ያልሆነ ኤንቫይሮንሜንት መፍጠር። ለምሳሌ ሲጋራ የሚያጭስ ሰው ሲጋራ ከማጭሱ ሰዎች ማለማመድ፣ ሲጋራ ማጭሱ ሰዎች ጋር እንደውል፣ ከዛ ኤንቫይሮንሜንቱ ምቹ እንዳልሆነና ኮንዱሲቭ እንዳልሆነ ሲታረጉ ምን ይሆናል? ኢንቪዚብል፣ አይታየውም ማለት ነው። ሌላ ሜክ ኢት አንአትራክቲቭ፣ ሳቢ አታርገው። አንአትራክቲቭ ያን ነገር አትራክት እንዳያደረገው እንዳይስበው የሆነ በቃ ኤንቫይሮንሜንቱን ዲስትራክት ማድረግ። ለምሳሌ አንድ ሰው ቴሌቪዥን ማየት
በቃ ሁል ጊዜ ፊልም ማየት ሆቢት ከሆነና ፊልም ማየት ሁል ጊዜ በቃ ባህሪው ከሆነና ሱስ ከሆነበት ሶኬቶቹን ነቃቅልና ሪሞቶች ቦታ አስቀምጣለህ፣ ሶኬቶቹንም ትበትነዋለህ። ከዛ በኋላ በቃ ሲጋራ በቃ ሶሪ ቴሌቪዥኑ አጠገቡ ቢሆንም እነዛ ነገሮች የተመቻቹ ነገሮች ስለሌለ ምንም እንትን ማለት አይችልም፣ ወይ ደግሞ አክሰስ አድርጎ በቀላሉ አትራክቲቭ ሆኑበት እና ማየት ስለማይችል ከዛ ይተዋል፣ ይደብረዋል። በቃ ከዛ ይተዋል ማለት ነው። ሜክ ኢት ዲፊካልት የሚባለው ከሱ ጋር የተያዙና አስቸጋሪ ማድረግ አክሰስ እንዳያደርግ ማድረግና ያን ታፍ ሁኔታን በመፍጠር ከዛ በኋላ ያን ኢንቫይሮንሜንት መቀየር፣ ያን ባህሪ መቀየር፣ ያ መጥፎ ባህሪ ወደ መልካም ባህሪ እንዲመጣ በማድረግ ብሬኪንግ ዘ ባድ ሀቢት እና መጥፎ ሀቢትን ወይ ደግሞ ክፉ የሆነ ሀቢቶችን ምን ማድረግ እንችላለን? ብሬክ ማድረግ ወይ ደግሞ ማቋረጥ እንችላለን ማለት ነው። ሜክ ኢት አንሳቲስፋይንግ። አራተኛ እንግዲህ አንሳቲስፋይንግ ማለት በቃ ማያረካ ውጤቱ ማያረካ ውጤቱ የሚደብር ውጤቱ በቃ ኮምፎርት የማይሰጥ በቃ ሆኑ ሲያገኝ ምን ያደርጋል? እየተወ የሚመጣበትን ሁኔታ ነው የሚፈጥረው ማለት ነው። ሶ እነዚህን ነገሮች እንግዲህ የሚመጡ በቀላሉ አይደለም። ለምሳሌ አንድ ሰው ቻንከር ፉድ የሚበላ ከሆነ ሁሉ ጊዜ እና በጣም ፋቱ ከጨመረ ውፍረቱ ከጨመረ የሆነ በዛ ፋንታ የተለያዩ ነገር በመስጣት እንዲጫወት እንጆይ እንዲያረግ እዛ አካባቢ እንዳይሆን በማድረግ ከዛ በኋላ ያንን እየቀነሰ ያንን እየተወ የሚሄድበትን ሲቹዌሽን ወይ ደግሞ ሲናሪዮ መፍጠር ይቻላል ተብሎ ተቀምጧል ማለት ነው። ሌላ የሚገርማችሁ ነገር አንድ የተቀመጠው ኤግዛምፕል ነበረ ማና የኤግዛምፕል እንግዲህ የጊዜያዊ ደስታ የሚባለውና ዘላቂ ደስታ የሚባለውን ነገር አይዴንቲፋይ የሚያደርጉት ልናደርግ የምንችልበትን አንድ ነገር ለማስቀመጥ ወይ ደግሞ ለማከል ፈልጌ ነው ማለት ነው። የሁለት አይጦች ላይ ሙከራ ይደረጋል። አይጡ አንድ አይጥ ዶፓሚን ያለው አንዱን አይጥ ደግሞ ዶፓሚን ከውስጡ ሳክ አድርጎት ከዛ በኋላ አይጡ መጀመሪያ ላይ በጣም አክቲቭ ነው። ሁለቱም አይጦቹ በጣም ሴክሹዋል ኢንተርኮርስ ይፈልጋሉ። በጣም ደስተኛ ናቸው። በጣም ኢንጆይ ያደርጋሉ ምናምን እና ከዛ በኋላ አንዱን አይጥ ደግሞ ምን ያደረጉት ዶፓሚን ካወጡለት በኋላ ወይ ደግሞ ዶፓሚን ካስወገዱት በኋላ ይለቁታል። ሶ በቃ መብላት ደበረው። እንትኑ በጣም ስሜቱ በቃ ጠፋ። የሴክስ ፍላጎትን በጣም ወረደ። የምግብ ፍላጎት ጠፋ። ውሃ መጠጣት ደበረው። በጣም በቃ ዲስካሬጅ ሆነ ማለት ነው። አይጡ በጣም ዲስካሬጅ ሆነ። ምን ማለት ነው? ጊዜያዊ ወይ ደግሞ የሆነ ቴምፖራሪ የሆነ ደስታ ወይ ደግሞ ቴምፖራሪ የሆነ ደስታና ዘላቂ ደስታ የሚገኝበትን ሴናሪዮ ኮምፔር ለማድረግ ነው። እንግዲህ ዘሴም ኢዝ ትሩ። ለምሳሌ ሰዎች የሚጠጡ ሰዎች ለጊዜው በጣም ይረካሉ፣ ለጊዜው በጣም ሃይፕ ይሆናሉ፣ ለጊዜው በጣም በቃ የዓለምን የገዙት ያህል ስሜት ይሰማቸዋል አዲክቲቭ ስለሆኑ። ከዛ በኋላ ያ ነገር ሲጠፋ ግን የሉም፣ በቃ የመጨረሻ ዲስካሬጅ ይሆናሉ። በኒጋታው በጣም ዲስካሬጅ ይሆናሉ፣ በጣም ይደብራቸዋል፣ ደስተኛ አይሆኑም ቶታሊና ከዛ ጋር ያገናኙበትና ከዛ ጋር ቴስት ያደረጉበትና ያንን ቴስቲሞኒ ለማሳያ የቀረበበትን ሴሽን ነው ማለት ነው። እሱ ሴሽን ሶ ኪ ታይካዌ ወይ ደግሞ የተወሰዱት ከዚህ ምንድነው? ጥሩ ነገር ስሞል ቼንጅስ ክሬትስ ቢግ ሪዛልት። በቃ ትልቅ ቼንጅ ኮንሲስተንሲ ከሆነ ወደ ትልቅ ሪዛልት ያመጣል። የሚገርም ሪዛልት፣ የሚገርም ሪማርካብል። የሚያጭስ ሰው አይታችሁ ታውቃላችኋል? ከዚህ በኋላ በቃ የማያጭስ ሰውና ወደ ሌላ ሰው ተቀይሮ ታገኛላችሁ። ሰርፕራይዝ ነው ይሄ። ፎከስ ኦን ሲስቴም ነው ኖት ጎልስ። ጎል ላይ ፎከስ አታርጉ፣ ሲስቴም ላይ ፎከስ አርጉ ነው ብሎ ሁል ጊዜ የሚመክረው ጄምስ ክሌሪ። ጎል ከሆነ አንድ ጊዜ ኩዊት የምታደርጉበትና የምታቆሙበት ስለሆነ ፎከስ አርጉ ነው እዛ ላይ። ኢንቫይሮንሜንት ቢትስ ሞቲቬሽን። ኢንቫይሮንሜንቱ ሞቲቬሽን ቢት ያደረገ። ሞቲቬሽን ጊዜያዊ ናቸው አንዳንዴ፣ ኢንቫይሮንሜንቱ ግን አዴፕቲቭ ከሆነና በጣም ፍሌክሲብል ከሆነን ኮንሲስተንት መሆን እንችላለን ነው። አይዴንቲቲ ድራይቭ ሃቢትስ። እንግዲህ አውትካም እና አይዴንቲቲ ነው ብያቸዋለሁኝ። ለውጥ የሚጀምረው አንዱ ከአይዴንቲቲ ነው፣ አንዱ ደግሞ ከአውትካም ነው የሚጀምረው። ግን አይዴንቲቲ ድራይቨር መሆን አለበት፣ ከውስጥ ነው መሆን አለበት፣ ከውጭ መሆን የለበትም። እና ከውስጥ ሲሆን ነገሮቹ የሚቀየሩት ለዘላቂነት እስከ መጨረሻ ነው። ከውጭ ሲሆን ግን ሪዛልት ቤዝ ስለሆነ ሪዛልቱን ካመጡ በኋላ ወደ ነበሩበት ይመለሳሉና እሱ አደገኛ ነው ብሎ ያስቀመጠበት ነገር አለ። ኮንሲስተንሲ ኢዝ ዘ ኪ ቱ ሰክሰስ። ኮንሲስተንሲ በተከታታይ መቀጠል፣ በተከታታይ ማድረግ እንግዲህ ወሳኝ እንደሆነ ያስቀመጠበትን ሴሽን እናያለን ማለት ነው። እንግዲህ ውሃ መጠጣት በእኔ እንኳን ብትወስዱና ውሃ አልወድም ነበረ። ውሃ በጣም ይከብደኝ ነበረ። በቀን እንኳን አንድ ብርጭቆ አልጠጣም ነበርና የሚገርም ነገር ባለቤቴ በቃ ትቆጣኛለች፣ ትናደብኛለች እና ለምን አጠጣም ነው የምትለኝና እዚህ ግን ውሃ ለምን እንደማልጠጣ አላውቅም። ግን ይሄ መጽሐፍ ካነበብኩ በኋላ በጣም ውሃ እንዲጠጣ በቃ ካሬጅ ሰጠኝ ማለት። አትራክቲቭ አደርጋለሁ። ብርጭቆ ፊት ለፊት ነው ያለችው።
ስለዚህ ብርጭቆን ወስዳለሁ። ከዛ እንጠጣ ብያቸዋለሁኝ። እንግዲህ ውሃ ጠጣለሁ ማለት ነው። አትራክቲቭ አረጋለሁ፣ ኢዚ አረጋለሁ። አጠገቤ ያለ ሁል ጊዜ ሲያይ በቃ ውሃ ይመጣልኛል። የውሃ ስሜት ዲቨሎፕ እያደረው ከዛ በኋላ ኮንሲስተንት ደግሞ አሁን ውሃ ጠጣለሁ ሁል ጊዜ ማለት ነው። እንግዲህ ጥሩ ጊዜ እያሳለፍን እንደሆነ ይሰማኛል። ሰብስክራይብ ማድረግ፣ ሼር ማድረግ፣ የደውል ምልክቱን በመንካት ሁል ጊዜ ኖሩ ፖድካስት እንዲደርሳችሁ ሁል ጊዜ በሰርፕራይዝ እንዲመጣ ሁል ጊዜ በጣም ሰርፕራይዝ እንድናደርጋችሁ ምርጡን ለእናንተ እንድንሰጣችሁ ሰብስክራይብ ማድረግ ለጓደኞቻችሁ ሼር ማድረግ እንዳትረሱና ላይክ ማድረግና ከዛ በኋላ ደግሞ የተቀያየራችሁበት ወይ ደግሞ ለእናንተ ላይ ያለው ኢፌክትና ኤክሰርሳይዝ አድርጋችሁም ደግሞ ምናልባት የምትቀየሩበት ሲነሮች ካሉ እባካችሁ ኮሜንት ላይ ያስቀምጡልን። ኮሜንት ላይ የምታስቀምጡት ነገሮች ለእኛ በጣም ትልቅ ግብዓት ይሆናል፣ እንድናሻሽል ሌላ ነገር እንድናቀርብ እና ያንን ባቀረብንበት ነገር ደግሞ በጣም እንጆይ እንድታደርጉ ሁል ጊዜ ከእናንተ ጋር እንተጋለን። ያ ደግሞ ለእኛ በጣም ትልቅ ግብዓት ይሆናል ማለት ነው። ሶ ዘ አቶሚክ ሃቢት እንዲ ኮንክሉዥኑ ዘ አቶሚክ ሃቢት ቲኒ ቼንጅስ ሪማርከብል ሪዛልት ይላል። ቲኒ ቼንጅስ ሪማርከብል ሪዛልት፣ የማይቀየር ነገር የለም፣ የማይመጣ ባህሪ የለም። የምትፈልጉትን ባህሪ ማጎናጸፍ ትችላላችሁ። የምትፈልጉትን ኮንፊደንስ ማምጣት ትችላላችሁ። ድሮ በጣም የምትፈሩ ከሆነ ጀግና መሆን ትችላላችሁ። ድሮ በጣም የሆነ ነገር የሚያስቸግራችሁ ከሆነ እንዳያስቸግር ማድረግ ትችላላችሁ። ድሮ በጣም ቻሌንጅ የሚበዛችሁ ከሆነ ቻሌንጁን መከላከልና መቋቋም ትችላላችሁ። ምንም ነገር በዚህ መጽሐፍ የምር አንብባችሁ ወይ ደግሞ ይህንን ፖድካስት በደንብ ሰምታችሁ የምር ከኖራችሁበትና አፕላይ ካረጋችሁት ተአምረኛ ውጤት ነው የምታመጡትና እባካችሁ አደራ አዳምጡ፣ በደንብ ስሙ፣ እስከ መጨረሻ ፎሎ አድርጉ፣ ለሌሎቹም ሼር አድርጉና እንዲቀየሩበትና ተቀይሩም ደግሞ እኛን እንዲያመሰግኑ እንፈልጋለን። እናንተም ደግሞ ለጓደኞቻችሁ ሼር ስላደረጋችሁ በጓደኞቻችሁ ደግሞ ትመሰገናላችሁ ብዬ እላለሁ። እንግዲህ የዛሬው በዚሁ ጨረስኩ። ጃክ ነኝ። እንግዲህ ምርጥ ሴሽን ሪቪው እንዳደረግኩላችሁና ህይወታችን ላይ ደግሞ አፕላይ አድርገን ነገ ከነገ ወዲያ ደግሞ የምንመሰገንበት ይሆናል ብዬ አስባለሁ። ጉድባይ። ቴንክ ዩ ሶ ማች። አመሰግናለሁ። መልካም ሰናይ ጊዜ